እና ቤተሰቦች ያው ቲክቶክ አፕሊኬሽን ሲጀምር የጀመሩ ሰዎች ዛሬ ያሉበትን ደረጃ ታውቃላችሁ። ይህም በዘር አፕ ደግሞ አሁን እንደ ቲክቶክ ተመሳሳይ ነገር ነው ያለው። ከቲክቶክ የሚለየው ነገር ምንድነው? እዚህ ላይ ስፖርታዊ የሆኑ ኮንቴንቶች ብቻ ነው አፕሎድ የሚደረጉት። ሌላም ትችላላችሁ፣ ግን ፕላትፎርሙ ኮንፈርም የሚያደርግላችሁ ኮንቴንት ስፖርት ሪሌትድ ኮንቴንት ብቻ ነው። ስለዚህ ምናልባት አሁን የኔን የአንደኛውን አካውንት ካያችሁት እዚህ ጋር $1.35 ሰርቼበታለሁ። ያው የሰራሁት እውነት ለመናገር በሪፈራል ነው። በቪው ምናምን የለም፣ በሪፈራል ነው ይሄ የተሰራው። ነገር ግን አንድ ነገር እርግጠኛ ሆኜ የምነግራችሁ ነገ እነዚህ ቪዲዮዎች ቫይራል መውጣታቸው አይቀርም። ገና ፕላትፎርሙ ያለው አሁን ወደ 500,000 ተከታይ ብቻ ነው። ፕላትፎርሙ ተከታዩ እያደገ በሄደ ቁጥር እናንተ ደግሞ ከአልጎሪዝሙ ጋር እየተላመዳችሁ ቪዲዮ እየፖስታችሁ እየተላመዳችሁ በሄዳችሁ ቁጥር ነገ ቫይራል ላይ መውጣት ፕሮባቢሊቲያችሁ በጣም ሰፊ ስለሆነ ትልቅ ነገር ታገኙበታላችሁ። ስለዚህ ሞር ፎከስ ለምትገኘው ዶላር ሳይሆን ነገ ለሚመጣው የተሻለ ነገር ትኩረት አድርጋችሁ ቪዲዮ እየፖስታችሁ እዚህ ላይ ኢንጆይ ማድረግ ትችላላችሁ። ስፔሻሊ ስፖርት ለምትወዱ ሰዎች ጸዴ ፕላትፎርም ነው። ስፖርታችሁን እያያችሁ ዶላራችሁን መቀምቀም፣ ደስ ያላችሁን ስፖርት ቪዲዮ ሃይላይቶቹን፣ የተለያዩ ሾርቶችን፣ ዜናዎችን እያመጣችሁ እዚህ ላይ ፖስት እያደረጋችሁ ገንዘብ መስራት ትችላላችሁ። ያው እንደ እድል ሆኖ እናንተ አሁን ደህና ቪው ካገኛችሁ በአንድ ቪዲዮ $10-20 እንደዛ ጀነሬት ማድረግ ትችላላችሁ። ነገር ግን ማወቅ ያለባችሁ ዛሬ ካልጀመራችሁ ይረፍዳል። ነገ አሁን ላይ ቲክቶክ ቢጀምሩ ምን ያህል ቲክቶክ ዛሬ ላይ አድካሚ እንደሆነ ለመጀመር ታውቃላችሁ። አንድ ኮንቴንት ቲክቶክ ላይ ይዛችሁ የምትመጡ ከሆነ ብዙ ሰው ተመሳሳይ ኮንቴንት ስለሚሰራ ተቀባይነት ለማግኘት በጣም ብዙ መስራት ይጠበቅባችኋል። አሁን ግን እዚህ ላይ ፕላትፎርሙም አዲስ ከመሆኑ የተነሳ በደንብ አድርጋችሁ ፕላትፎርሙ ላይ ከሰራችሁበት ነገ እመኑኝ ማንም ሊያስቆማችሁ አይችልም። ደህና ገንዘብ ጀነሬት ማድረግ ትችላላችሁ። ለዛውም በቪው የሚከፍል አፕሊኬሽን ነው፣ በኢትዮጵያ ቪው። ነገ የአፕሊኬሽኑ ኮፒራይት፣ ፕራይቬሲ ምናምን የሚባሉ ነገሮች መጥተው ፕላትፎርሙ በጣም ሃርድ ከመሆኑ በፊት አሁን በደንብ አድርጋችሁ ስሩበት። ከፕላትፎርሙ ጋር አብራችሁ እደጉ። ዲቴል እንዲሰራላችሁ የምትፈልጉት ነገር ካለ ደግሞ ኮመንት ላይ አስቀምጡልኝ። ወደ ቴሌግራም ቻናላችንም ጆይን በማድረግ እዛ ላይም ቆንጆ ኮሚኒቲ ያለ እዛ ላይ ማውራት እንችላለን። ቸር ሰንብቱ።